ጀግኖች እንዴት አላችሁ? ዛሬ ማትሪክ ላይ በወጣ ሌላ ቬክተር ጥያቄ ተመልሻለሁ። ዛሬ ደግሞ ማሳያችሁ the angle between two vectors ከተጠየቃችሁ እንዴት እንደምትሰሩ ነው። it says if vector a equals root 3i plus j and b equals root 3i minus j what is the smaller angle between them ነው የሚለው። the angle between two vectors ከተጠየቃችሁ a dot b ፎርሙላን መጠቀም በጣም አሪፍ መንገድ ነው የሚሆነው። ለምን a dot b ማለት ምን ማለት ነው ብለናል። a dot b equals magnitude of a times magnitude of b cos theta አይደል? ስለዛ ቴታ ማለት ደግሞ the angle between two vectors ወይም a እና b ነው። ስለዛ በሱ መንገድ መስራት በጣም አሪፍ ነው የሚሆነው። ስለዛ a dot b አገኛለሁ፣ ከዛ magnitude of a አገኛለሁ፣ ከዛ magnitude of b አገኛለሁ፣ ከዛ ቴታ ማግኘት እችላለሁ ማለት ነው። በዚህ በቬክተር ፎርም ከተቀመጡልኝ a dot b ማግኘበት ሌላ መንገድ አለኝ አይደል? ax bx ay by az bz አይደል? ስለዛ ax bx ላውጣ። ax ስንት ነች? ሩት 3 አይደል? ሩት 3 ሲባዛ bx ስንት ናት? እሷም ሩት 3 አይደል? ስለዛ ሩት 3 ፕላስ እላለሁ ay by ay ስንት ነች? ፕላስ j ማለት አንድ አይደል? አንድ ከዛ byስ ማይነስ j ስለሚል ማይነስ 1 ናት ማለት ነው። by ማይነስ 1 አደርጋለሁ። az bz የለኝም k ስለሌላቸው ሁለቱም ማለት ነው። ስለዛ ሩት 3 ታይምስ ሩት 3 ስንት ይሰጠኛል? 3 ማይነስ እላለሁ 1 ታይምስ ማይነስ 1 ማይነስ 1 ፕላስ በማይነስ ማይነስ ስለሚሆን 3 ማይነስ 1 ይሆናል። ስለዛ a ዶት b ስንት መጣ? 2 መጣ ማለት ነው። ኦኬ ከዛ ደግሞ ማግኒቱድ ኦፍ a ሰራለሁ። እዚህ ጋር ማግኒቱድ ኦፍ a ማግኘት ስላለብኝ ማግኒቱድ ኦፍ a ኢኳልስ the square root of ax square plus ay square plus az square ነው ፎርሙላው። ከዚህ በፊት አውርተናል። ax ስንት ነው አሁን? ሩት 3 አይደል? ስለዛ ሩት 3 ስኩዌር ፕላስ ay ስኩዌር ay ስንት ነው? 1 አይደል? ስለዛ 1 ስኩዌር az የለኝም። ስለዛ ሁለቱም ብቻ ሰራለሁ። ሩት 3 ስኩዌር ሲደረግ 3 ነው የሚሆነው ፕላስ 1 ስኩዌር ሲደረግ 1 አይደል? 3 ሲደመር 1 4 ይመጣል። ስለዛ the square root of 4 2 ነው። ስለዛ ማግኒቱድ ኦፍ m 2 መጣልኝ። ከዛ ማግኒቱድ ኦፍ b ሰራለሁ። እዚህ ጋር ማግኒቱድ ኦፍ b ማግኘት ስላለብኝ ማግኒቱድ ኦፍ b ኢኳልስ the square root of bx square plus by square plus bz square ነው ይሄ። ስለዛ bx square እዚህ ጋር ስንት ነው? bx ስንት ነው? ሩት 3 አይደል? bxን ሩት 3 ያደርግና እሱን ስኩዌር አደርጋለሁ bx ስኩዌር ስለሆነ ፕላስ by ስኩዌር by ስንት ነው? ማይነስ 1 አይደል? ስለዛ ማይነስ 1 ስኩዌር ይደረጋል። ሩት 3 ስኩዌር ሲደረግ 3 ነው። ማይነስ 1 ስኩዌር ሲደረግ 1 ነው አይደል? 3 ፕላስ 1 4 ይሆናል። ከስኩዌር ሩት ሲወጣ እሱም 2 ይሆናል። ከዛ ወደዚህኛው ፎርሙላ ነው የምመለሰው ማለት ነው። ወደዚህኛው ፎርሙላ ስመለስ a ዶት b ማግኒቱድ ኦፍ a ታይምስ ማግኒቱድ ኦፍ b ኮስ ቴታ ነው የሚመጣው አይደል? a ዶት b ስንት መጥቶልኛል? 2። ስለዛ በa ዶት b ቦታ 2 ተከታለው ኢኳልስ ማግኒቱድ ኦፍ a ስንት ነው የመጣልኝ? እሱም 2 አይደል? 2 ሲባዛ ማግኒቱድ ኦፍ b 2 መጥቶልኛል እዚህ ጋር አይደል? እሱን እከታለው ኮስ ቴታ። ስለዛ 2 ትወርዳለች። 2 ሲባዛ በ2 4 ኮስ ቴታ ይሆናል ማለት ነው። ኮስ ቴታን ብቻዋን ለማስቀረት ኦቨር 4 አደርጋለሁ። 4 በ4 ይጠፋል። ኮስ ቴታ ብቻዋን ትቀራለች። እዚህ ጋር 2 ኦቨር 4 አለ። 2 ኦቨር 4 ማለት 0.5 ማለት አይደል? ስለዛ ኮስ ቴታ 0.5 ይመጣል። ኮስ ቴታ 0.5 የሚመጣው ቴታ ስንት ስትሆን ነው ብዬ መስራት እችላለሁ ወይ ደግሞ